ወሳፕ ዩቲዩብ እንዴት ናችሁ? በዛሬው ቪዲዮአችን የትግርኛ ድሪል ነው ሪያክት የምናደርግበት። የቢቲዲ ነው የሚለው ቢቲዲ ነው የሚለው መቀሌ የቢቲዲ መቀሌ የመቀሌ ቪዲዮ ነው እንግዲህ ዛሬ ሪያክት የምናደርግበት። ተከታተሉ። ቢቲዲ መቀሌ ሁድ ይባላሉ እና ተከታተሉ። Let's get it. What the fuck was that? ምንድነው guys? ባይዞ የአዲስ አበባ ድሪል ዘፋኞች አብዛኞቹ እንትን የላችሁ ሽጉጥ የላችሁ ሽጉጥ የላችሁ ሽጉጥ ማለት የሆነ ሁሉም ሰው አለው እንዴ? አይ እንደዚህ ዱርዬ ሲባል እኮ የሆነ ጋንግ ምናምን ነገር አይደለች። አሁን ያላችሁ ምንድነው? ገጀራ አላለኝ የምር ገጀራ እስካንቸው ልትለኝ እና ኮብል ደስ ይላል። ኮብል ሶስቱ ነገር ነው ያላችሁ። ኬት አመጡት እነዚህ አንተ? አይ እነዚህ እኮ ማለት ያኔ የተቀበለ ነገር አለ። አይ እሺ እስቲ أنا بس طلع لهم ناس فانهم تسقيلهم 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 من ميرنا برا حلمي تلغاطي نعرضني سكاغلي باغي قلاقلك سوق ندبر بتغايلك قصبات اليوم صبات عمي راسي وناس عين عدل ثمن ساعتنا بوتا أصدقال خيو بين يغمد صدري كانوا gang ናቸው ማለት like a team of gang ገላሉ እያለ እኮ ስማሹ say what ገላሉ እያለሽ ነው ገላሉ ከዚህ አይነት ሰው ጋር አይ እነዚህ አሁን ዘፋኞች ናቸው ፎር ጌንጎች ናቸው። አሁን ይሄ ሰሞን የመጣ ነገር ነው ማለት አሁን ያኔ ባይዘ ድሪል ዘፈን አዳምጫለሁ። ታደዋክስ ኤቭ ትመቸኛለች። ልጄ ይባላል አላውቀውም። አቢውን የባሩን ብቻ ልጄ ይባላል። ሲ ጉድ አሪፍ ነው የሚሰራቸው ስራዎች። ገባኝ በቃ። እሺ እና ፋሚሊዎችም እንደገባችሁ ተስፋ አደርጋለሁ። ምን እንቀጥል ቪዲዮችን ልንገር ነው አሁን ድሮ ራፕ ነው ሂፕ ሆፕ ነው ልዩነት አለ። አዎ ሂፕ ሆፕ እና ራፕ በጣም ልዩነት አለ። ምክንያቱም ራፕ ለምሳሌ ቱፓክ ብትል ራፐር ነው እሱ ወይስ ሂፕ ሆፕ ነው የሚዘፍነው? ራፐር ነው የሚባለው። አሁን ለምሳሌ እኔ አሁን ቴዲዮ እና ፋፍ ናቸው ያሉት ልጅ ሚካኤል ልጅ ሚካኤል እና ፋፍ ናቸው። አሁን እሱ ተትቶ በወጣቱ ምድር የመጣው ድሪል ሚውዚክ ድሪል ማለት ሌላ አሁን ዲስ ተደራርጓል እና ጄብና ሙቪ የሚባሉ አሉ ደግሞ ሌላ ጋንጎች ያበደ ነው እሱ ቢፍ አላቸው ነገር ቢፍ አላቸው ይሰዳደቡታል ነው። አይ ቲንክ ይሄ ነገር የተጀመረው ሲጀመር በእንትኖች ይሄ በኢንግላንዶች ሀሳብ ነገር ሄደው ነው ዩኬዎች የሚዘፍኑት በዩኬ ነው አይገስ የጀመረው ይመስለኛል። አሩ ነው በእነሱ ይመስል እኔ ድሪል ያወቅሁት በፓፕስ ነው። ድሪል ነው ድሪል ነው እሱ እኔ አላውቅም ነበር ከዛ በፊት። ከዛ በኋላ ነው ዩኬ እንትኖች የመጡት። this is new for me በጣም አዲስ ነው ለኔ ማለት ከዚህ በፊት አይቻልም። ወይ ልጄ ብናስማሻለሁ ይሄንን ጨርሰው ران قرميك غياس حشا يخوك كابتا خاتملس كاس بزا مرير ويلفنا تيكغنس ناتلي بيتي سو الخايت كوزس تغرميت البيت هريت كيت ملس واكي هالمي سميت يغتكم كم انبت الكيسم تو على اغتكم يلا لغوا فاحيزاتكم انبت الكيسم تو على اغتكم يلا በሲምቱ ሰጣለሁ እያለ ነው። ምን እንዲገባ
እሱ ነው ያለው። በሲምቱ እሰጥሃለሁ። ሲምቱ ምን እንደሆነ ታውቂያለሽ? አትንገረኝ። ታውቂያለሽ? ሲምቱ ምን እንደሆነ ታውቃለህ? ማወቅም አልፈልግም። እንደምገምተው ከሆነ ማወቅም አልፈልግም። ሲምቱ ማለት ለምሳሌ ስልኬ የኔ አንድ ሲም ነው የሚቀበለው። ሁለት ሲም አይቀበልም። አዲስ የመጡት አፕዴቶች ስልኮች ሁለት ሲም አይቀበሉም። አንዳንድ ሲም ነው የሚቀበሉት። የሌለህን ነገር እንዲኖርህ አደርግልሃለሁ እያለ ነው ማለት ነው። ሶ ኢትስ ናት ደርቲ ላይክ ብቻ የሌለህን ነገር ሊሰጥህ ይችላሉ እያለ ነው። ኦኬ አይጋች الاخوة فاحزة تركم تم حتم تم تم حتم تم تم حتم تم تم حتم تم صوني حاول ترتبلت سونا تاخذ مزبلت سلام ورا تاجي في دوا عرف بيتشا اسكبلوا صربلتا كا 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 قلبي تاخي لا تعالى كانوا في الخاص وبتي زيلا قلت لنا يفرط قينيرا كرا 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 كيف عركي تغني يا عني برتي أرجعيو نزع عركي برتي اللي خلهم يتنبي كلكم يتلاغوا زعويو جديك عيوخ من لاسيو كلكم يتلاغوا زعويو جديك عيوخ من لاسيو من لاسيو واي عثمان كنا كيناكر تايكولا تايكولا واي تشكر عدك انكابل زيما كاتغبر سيابر فلاتني مسكي قديل قمات خني انا جمر ما يفلات خني بسمعني ارمسني لقني ما سخيلاله كلا قرينا البيلاله تفكر مستني حنت ولعه لكعك شو قلت يسطاችሁ ታገርም ካንተ ጉል ማለት ላይ የምር ጌንግ ናቸው ከልባቸው ማለት ላይ ዩኬ ጌንግ ናቸው። አረ ወፍ ያማል ነው አይደለም ይሄ ሳክስ ነው። አይ ነው በት ሽንቱን ላው ላይ ነው የሚለቀው። አጀመረ ይኸውልህ ካሜራ ነው እዚህ ጋር ነው እንትን ነው ይኸውልህ ጋይስ ሰምታችሁ እንዳልሰማ ማለት ስላሳየህ አይደለም። አንዳንድ እንትን የሆነ ሹት ስላሳየ ወይ ገጀራ ስላሳየ ምናምን አይደል ጀስት አይተናል። አሁን ለምሳሌ ባለፈው የኤምኦቢ እና ማን ነበር ስሙ ቡሎ ቡራቡሎ ምናምን ቡራቡል የሚባል አለ እንደዚሁ ድሬደር ነው እሱ። አሁን የተጣሉ ሁለቱ ተገናኝቶ ፌስ ቱ ፌስ ማለት ነው። የኔ የልጄ እና የኤምኦቢ እዚህ ሀገር አይደለም ልጄ አሜሪካ ነው እና አይገናኙም ዞሮ ዞሮ ስለዚህ በዘፈኑ ዲስ የሚያደርጉትና ሀበሻ ሆኖ ዩኬ አሜሪካ ውስጥ ሆኖ የኤስ ውስጥ ሆኖ ድሪል ዘፍናል ማለት ግን አማርኛ ነው አማርኛ ነው እና አሁን ተገናኝተው ጀለስ ማለት ነው ጀስት ጩቤ ወጣ ያደርግባቸዋል። ሮጡ ሶስት ናቸው ሶስቱም ሮጡ። ቀሚስ አታቀብሏቸው በቃ ይሄን እንደዚህ አይነት ልብ ይዞ ነው እገልሃለሁ ምን እልሃለሁ ፈነክትሃለሁ በረግድሃለሁ። እስቲ ጋይስ ከእናንተ ውስጥ የገባው ካለ ኮመንት አሁን ነው ማለት እኔ ነገር እገልሃለሁ በቃ እኔን አትክ እገልሃለሁ ነው ሆል ፖይንቱ ጀስት እገልሃለሁ ካት ጀስት ባይሆን እንኳን ትንሽ እስኪ ኢንትሮን እንኳን ኮመንት ላይ አስቀምጡ። انا البيلة تفكر مستني حنت ولعه لكعك ومو كتقع كيتدقم خلايكسه نقرايه ما يكيحيزه من يلوس كامل الطيخ اسكولو له تينغنق فقرا هنا يبر مانني الروسي يبر فلاتني كوسخ ونيله كيفنيو هزنيو نافينيو نقروه تعشوه تواتيوه انا قدر متخاز غديد عبيدي لبكو غاخل بيد برسم عيون عينا نقكر من يا انا تبله بسر على نغله درافي زحوت ولدي نايناني حاج كدي بري من رافي بابي قروا صغلي رفلف صغنا زربا بيتدي باري روان من لفنا تايك خنسنا لازغلو فكرا كاكراكرا بيتدي دامتي وواكرا كاكراكرا بيتدي دامتي እነሱ ቢሉ ያምርባቸዋል። እነሱ ቢሉ ያምር ማለት በጣም ቶ ሌላ ታሪክ ውስጥ ገባ። ረሽና አዳሚ دينات عندها بلنا او غربان من لسينا تشو 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 ቻው ቢቲዲ ማለት ነው ነው ማለት how do I know ግን በቃ ገቢ የሆነ ስራ ነው ማለት I don't know
አሁን ያነ ኤምኦቪ መኒ ኦቨር ቢችስ ነው አይገስ እ? መኒ ኦቨር ቢችስ ነው የኤምኦቪ ስማቸው ካልተሳሳትኩ አሉ ነው ቢቲዲ ቢቲዲ ማለት ነው። መቀለ ይሁድ ሰፈር ነው። ልክ አሁን ለምሳሌ አሁን ይሄ እንትን ውስጥ ይሄ ዳውንታውን ኤሪያ ውስጥ ምናምን ነገር አሉ ኤምኤስ 13 ምናምን የሆነ የተከፋፈሉ ጌንጎች አሉና አይ ቲንክ የጌንግ ነው የሚሆን የሚል ሀሳብ እሱማ ጀስት የጀማቸው ስም እኮ ላይክ መጠሪያ እንዴት ነው መጠሪያ ስማቸው ሆኖ የሆነ ሰፈር በስማቸው ይሰይሙታል ማለት ቢቲዲ ነው አይደለም። ቢቲዲ በቃ አሁን ለምሳሌ እንትና የቢቲ እነ ቢቲዲ ጀማ ነው እኮ አልኩ እኮ ጀስት የሰው ጀሞ ስም ብቻ አይደለም። ሳይሆን እነሱ ያሉበት ሁድ ላይክ ወይም ደግሞ ሰፈር መጠሪያውም ይሆናል። አሁን ለምሳሌ እንዳልኩ ዳውንታውን ኤሪያ ውስጥ ማለት ነው ኤምኤስ ሰርቲኖች ያሉበት ቦታ ኤምኤስ ሰርቲን ተብሎ በየቦታው ሎጓቸው አለ ገብቶሃል። እና የሚታወቀው ሰርቲን ስትሪት ነው ምናምን ተብሎ የሆነ አለ ሰርቲን ስትሪት የሚባል ቦታ በእነሱ ስም ነው የተሰየመው ገብቶሃል። እና አይ ቲንክ አይ ዶንት ኖ ላይክ ይሄ ግምት ነው። የሚያውቅ ሰው ካለ ያው ኮሜንት ላይ እንደለመዳችሁ ቁጭ አድርጉልን። እሺ እንትን አላሳይ የልጅ ይወል ትንሽ ግን ያው ትንሽ ቢት ቢኖራቸው ነበር። አይ እኔ እንደውም ከእንትኑ ይልቅ እንትኑ ተመችቶ ቢቱ ተመችቶ አዎ ማለት እንትኑ እንትኑን እኮ አላውቅም ሌሪክስ አታውቀውማ። አይገባኝም ስለማይገባኝ እሺ ይህን ሰሞን አልበም እያወጣችሁ አርብ ልጅ ነው የሚለቀቀው ኤቢኢ ልጄ አርብ ነው የሚለቀቀው ልጅ ኤብ ነው እንዴ? ልጄ ልጅ ኤቢኢ ኤብ ነው ስሙ ጀስት ኤብ ኤብ አበበ ሲባል አይወድም the planet of apes ኦ አበበ ሲባል አይወድም አበበ ቶ አልስቅም። ይሄ ነገር ሜም ይሰራብኛል እንደዛ አልስቅም። ልጄ ነው ልጄ ነሽ ብላክ 19 አሁን ይሄ ጥርት ያለ ድምፅ ከሚገባ እንትን ጋር ከደስን ከሚል ቢት ሶ አንተ አሪፍ የምትለውን ክፈተው እንየው ከዛ ሬት አደርገዋለሁ። እኔ አዳምጬዋለሁ እኮ ኦልሬዲ አንተ ሳዳመጥከው ስሪት ዝም ብዬ ግላክ 19 ልክፈትልህ ኦኬ ግላክ 19 Any opens or drugs seen in the following video are props and for entertainment. እሺ እስቲ ትንሽ ልጅ ማለት ዝም ብለሽ ስሚያውን ድሪል ማለት ይሄ ነው ሲም waiting ትለዋለህ ከዛ በኋላ waiting back in nigga jealous that he's all nailing glass rastain jealous that he's all nailing glass rastain billish tak flick piece disaster ain't as sustain you're but ትግስት ይረጋጋል ብለህ እንዳታስቀኝ ትግስት ቢኖረኝ ኖሮ ሆስፒታል ነበር የምታገኘኝ ጀጀሎ ጠይቅ ማን ብሎ ተኩስ ስለው ይተኩሳል ሶስት ኮች ጋቢናሉ አንዷን መርጦ ይዞ ይሄዳል ረጅም ማገዚን አለኝ 35 ውስጡ ይዛል አፍንግ ወንድ ስሞክ እስክስታ ያስደንሳል ማፊ ለልደቴ ሰጠችኝን ሽቶ አድርጌው ትቼ አንዷን ፈታለች ቅፍ ልክ እንደ ሱቅ በደረቴ በሌላ ቀን ወጣው ዝቅ አድርጌ እንትን ላይ ነፍቼ ግምቴ ልክ ነው ጠቀመኝ መጋጫ ማድረግ ጀለሰራት ያለው ሰምቶ ጥያቄ አለኝ እዚህ ጋር የሆነ ኢዚ ጋንግ ማለት ላይክ እዛ ሀገር ውስጥ የጌንግ አባል ነገር ኮዝ ላይክ ዌፐኖቹ ምናምን ያ ኦልሬዲ ኢንፎርሜሽን ብሎታል። ውጭ ሀገር እኮ እንትን ነው ሁሉም ሰው እኮ መግዛት ይችላል። ያ ትችላለህ፣ ግን እንትን ይፈልጋል፣ ላይሰንስ ይፈልጋል። ሌጋል የሆነ ከመንግስት የሚመጣ ነው። በጣም ቀላል ነው። ጀስት ለራስህ ለመጠበቅ ነው በሚለው ሂሳብ ነው የምትገዛው። ባትገዛ ራሱ ጀስት ከአንድ ሰው ተቀበል ነው ፒስ ነው። እዛ ሀገርማ ጋንግ የሚሆን አይመስለኝም። አሁን ያለው ሰምተኸዋል? ምን አለ ስሙ ቆይ አንዷን ፈታለች ቅፍ ልክ እንደ ሱቅ በደረቴ በሌላ ቀን ውስጡ ይዛል አፍንግ ወንድ ስሞክ እስክስክስታ ያስደንሳል ማፊ ለልደቴ ሰጠችኝን ሽቶ አድርጌው ትቼ አንዷን ፈታለች ቅፍ ልክ እንደ ሱቅ በደረቴ በሌላ ቀን ወጣው ዝቅ አድርጌ እንትን ላይ ነፍቼ
ግምቴ ልክ ነው ጠቀመኝ መጋጫ ማረግ ጀለሳ አራት ይዟል እና ያለን ግላክ ፍራስታኝ መልስታ ክፍልክ ፒስ አስተኔን አሳስታኝ niggas fucking enemy I know they ain't feeling me የምናባት ትግስት ይረጋጋል ብለህ እንዳታስቀኝ ትግስት ቢኖረኝ ኖሮ ሆስፒታል ነበር ምታገኘኝ ቅዳሜ ሲሆን እጄ ላይ ጠርሙስ ይዘና ሱሪ ውስጥ ብረት አለ ኤናኮል ዘነዘና ዞርን ዞር ልክ እንደገና በግ እንደዚህ ነው ማደግ አናውቅም ምን እንደምናረግ ስር ሰደን እንዳረግ አሁን እኔ ችክ አልፈልግ ማርችሊስ መኪና ምን ውጫ እንደ አዎ ግን ላይክ የሆነ እንዴ ልበል ላይክ ብራንድነቱ ለኛ ብቻ አይደለም ማርችሊስ ገብቷላ ኢቭን ይሄ ኦልድ ቨርጅኖች አሉ ኒው ቨርጅን ማርችሊስ ነው ያዘው ታየው ካየው ኦልድ ቨርዥኑን ነው ያዘው አይደለም ኒው ቨርጅን ነው ያዘው ምን እንደ መርሴዲስ በጣም እና ላይክ መርሴዲስ ቀላል እኮ ነው በዛ ልክ ጫግሩ ነው ያ አይ ቲንክ ወይ ሬንቲንግ ሊሆን ይችላል ነው እዛ በጣም ቀላል ነገር እኮ መርሴዲስ እኮ ለኛ በጣም እንደሚካበድለት ነው ነገር ነው እንጂ አሁን ለምሳሌ ሮፍናን ሸጊቱ ነው ሸገር የሚለው ሚውዚክ ቪዲዮ ላይ ኦኬ አዎ የሆነ እንትን ጄቶር ነው መሰለኝ ያሰው አንድ ጄቶር አለ መርሴዲስ ነው አገባቡ ላይ መርሴዲስ ነው ይዘው ይሰራል መርሴዲስ ስለዚህ በዛ ላይ ውጭ ነው በዛ ላይ ለዘፈን ያ ኢት ሜክስ ሴንስ ልገው ጨላ ብቻ ኢትዮጵያ ላይ ብለያዝ ጋሉ አረጉ መጫወቻ አዳዲስ ራፐር መተዋል ድሪል ምናምን ዝርያ እንዳሰሟቸው ቀጥሉ እናንተ ናችሁ ተረኛ ድሮ ጽፍ ነበር ግጥሞቼን አሁን ግን ጀመርኩኝ ቃል በቃ አዳዲስ ራፐሮች መተው ዜማኝ ሲሰርቁ ያስቃ አሁንማ ፊቴ ቀረ ምልቶች ከዚህ ሌላ እነንትናና እንትና በህልሜ ያየዋለችኝ እንዲህ ብላ አሰክሰኝ ሙቀት 70 ዲግሪ ነበር ኪስ ስገባ በረደኝ ቅዠት ሆናል ብዬ ሙቀት 70 ዲግሪ ነበር ኪስ ስገባ በረደኝ ደሃነ ጋለች ነው ደሃነ አብይ መጅ ቀኔ ነው በረደኛ ትመጪኝ ጀለስ በረደኛ በጣም የሆነ ቀኗ እቺ ነገር የሆነ ሰው ይጠቀማል ማን ለምን ሚስጥራት ተወጣ እንጀምር ሲሆን አግዙን ጋይስ ይወላሽ ሳይቼሽ ነበር ውቅያኖሱን ላቋርስ ሳላስበው ሄጄ ነበር ቢዚ ነኝ ስልክ አትደውይ ውረካ ስላለብኝ አይሆን እንኳን ወሬ አልወድም ከመጣሽ ነይ ባካልኝ አንድ ሁለት ለሙከራ አታስቢ ይከፈላል አላስብም ይሰጠናል ብዙ አመት ቆይተናል አረንጓዴ ወረቀት ብቻ ነው አይኔ ማየት የሚፈልገው ጆሮ ኤቲኤም ብቻ ነው የሚሰማው ምን ላድርገው ጎላ a goal like just like that, let go, ያስቃታል ልክ እንደ ክበበው ገዳ በየኔ አራዳ እኔንቶ እንደገባሁልሽ በተከፈተው ቀዳዳ በየኔ አራዳ የተዋወቅን በአንድ ማታ ሳልፈርም እኔ አልፋታ በየኔ አራዳ ቆፋፍሬ ስጨርሳ ልክ እንደሚሰራ መንገድ ግራ ቀኝ እስኪ ሰናት ለመራመድ ይበቃኛ ሂዶ ወደዛ አለችኝ እጄን ይዛ No. What else? It's just me and you alone. Whoa. It's just me and you alone. It's just me and you alone, baby. Jealous hat ይዟል እኔ ያለኝ ግላክ 19 ብልሽ ታከፈለክ ፒስ ተሳስተነኝ አሳስተኝ የምናባት ትዕግስት ይረጋጋል ብለህ እንዳታስቀኝ ትዕግስት ቢኖረኝ ኖሮ ሆስፒታል ነበር ምታገኝ Jealous hat ይዟል እኔ ያለኝ ግላክ 19 ብልሽ ታከፈለክ ፒስ ተሳስተስኪ አሳስተኝ niggas jealous fuck them all chopper take a nigga soul የምናባት ትዕግስት ይረጋጋል ብለህ እንዳታስቀኝ ትዕግስት ቢኖረኝ ኖሮ ሆስፒታል ነበር ምታገኘኝ ትዕግስት ቢኖረኝ ኖሮ ሆስፒታል ነበር ምታገኘኝ ጀለስ ቫይረስ እሱ ትዕግስት የለኝም ጀስት ተኩሳለሁ ነው ሰማም እያለ ነው ሾታ አለው አልሰማም እያለ እንዲህ ብሎ ነው የቆመው ጋ አልሰማ በቃ ባንዴ አባቱ ተለው በቃ ረጋ እሺ ምን አስብሽ አክቹሊ እንደኔ ቀደም ካየሁት ይልቅ ይሄኛው ላይክ ማለት አይ ቲንክ አማርኛም ስለሆነ ብቻ ሳይሆን አንድ ቢቱ ሁለተኛ ነገር ደግሞ ይሄ ቪዲዮ አቀራረጻቸው ራሱ ላይክ የሆነ ደብዩ የሆነ እንትን ነው ቪዲዮ ነው ገብቷላ እንደኔ ሬስ ተጠውበት ባላውን ይሄን
ላይክ 8.5 ሰጠዋለሁ ከቴን ማለት አፕ ቱ ቴን። እኔ አሪፍ ቪዲዮ አሁን ይመስላል። ጀስት ልጄ አድናቂው ነኝ የምልህ ከድሪል ዘፋኞች ይሻላል። ምክንያቱም አንደኛ ጥራት፣ የድምፅ ጥራት፣ ግጥም ግጥሞቹ በጣም የሚገራርሙ ቅኔ ያላቸው ለራፕ የሚሆኑ ግጥም ናቸው። ቢቱንም ብናየው ቢቱም እንደዛው ፒስ ነው። ሶ አንደኛ ውጪ ነው ያለው፣ አትፈርድም። በእኛ ሀገር ላሉት ድሪለሮች እሱ ውጭ ሀገር ነው። ማይክ ቢያገኝ ጸዳዴ ማይክ ነው የሚያገኘው። ፕሮዲሰሮች ቢያገኙም ጸዳዴ ነው። ኤዲተሮቹም ምናምን እዚህ ነገር ግን ከሰፈር የተለቃቀመ ነገር ወይንም ከዛ ያ የመጣ ኢቨን ነገር ስለሆነ ለኤዲቲንግ ራሱ ፕሪሚየር የሆኑ ነገሮች በጣም ኮ ለቪዲዮ Because- መርሴዲስ ሲገዛ አስቡ፣ ሲይዝ አስቡ፣ ሲከራይ ገዛም ዞሮ ዞሮ መርሴዲስ ይዝ። እዚህ ሀገር ሮፍናን ይዞ አይ ቲንክ የተሻለ ሪሶርስ ቢኖራቸው የኛዎቹን የተሻለ ነገር ሊሰሩ ይችላሉ ብዬ አስባለሁ። ሁሉም ግን ሰው ያ እኮ እንደ እንትን ነው፣ እንደ አካባቢው ነው እና እንደ ሁለቱም። ቫይቡ ነው ላይክ አሁን ለምሳሌ እዚህ ጋር ያየነው ቫይብ ለእኔ ተመችቶ ሊሆን ይችላል። ሌላ ሰው ደግሞ ያኛው ቫይብ የበለጠ ሊመቸው ይችላል። ገብቶሃል? እና ያ አንዳንዴ ያው እሱ ነገር ራሱ ላይክ አንተ ፐርስፔክቲቭ ላይ ለውጥ ያመጣል እንጂ ይሄ ማለት ያኛው ቪዲዮ ፐርፌክት አይደለም ማለት አይደለም። ይሄ መረጥኩ ማለት ያኛው አይደለም ማለት ምክንያቱም አምና ጀጅ አም ጀስት ጀጅ ኦን ማይ ዩቲዩብ ገብቶሃል? ሶ ያ ይሄ ብቻ ዞሮ ዞሮ ልጄ በእኔ ትመቸኛለች። እኔ አሁን ይህን ዘፈን ኦልሞስት 10 ከ10 ነው የምሰጠው። ሁሉ ነው አብዛኛው ዘፈኖቹን 10 ከ10 ነው። አንዳንድ ዘፈኖች አሉት ጀስት እንትን ያሉ ነው። ለምሳሌ የሆነ አልበም ወጥቶ ነበር ባለፈው፣ ብዙም ያልተመቸኝ አልበም። አሁንም አልበም እየወጣ ነው። የማን ነው ራሱ ልጄ እስካሁን አመንክም አላመን 3 አልበም አሉ። 80,000 ላይክ አንድ ቀን አላውቀውም እኔ ጀስት ግን እያወጣ ያ 3 አልበም አልኩ እኮ 80,000። እኔ በ80,000 ነው የማውቀው። 80,000 አልበም ወጣ። ከዛ ፍሪስታይል ነው ምናምን የሚል አልበም ባለፈው ነው መሰለኝ ዛሬ 3 ወር ነው ምናምን ላይ ወጣው ወጣ። አሁን ደግሞ እየወጣ ነው። በሳምንት 40 ማታ ይለቀቃል። ጠዋትም ማታ ይለቀቃል። በየሳምንቱ በሳምንት አንዴ። አሪፍ ነው። እስካሁን 5 ሚውዚክ ነው ምናምን ለቋል መሰለኝ። 5 ይሆን 4 አልበም ነው ብቻ። እና ትንሽ ሆነ እኔ ትመችኛለች ብራዘር፣ እሷ አትመችው። እኔ ነው እንዳተኩሽልኝ እንዳተኩሽልኝ እንዳትኩስበት ችግር የለም። ያ የዛሬ ቪዲዮአችን ይሄን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። በሚቀጥለው እንግዲህ ሌላ ቪዲዮ ይዘን እንመጣለን። ጀስት የሚውዚክ ቪዲዮ ላይ ብቻ አይደለም ሪያክት የምናደርጉ ሾዎችም ላይ ኤንድ ኢቭን ሰጀሽኖች ራሱ ካሏችሁ ላይክ ኮመንት ቢሎ ላይ ማሳወቅ ትችላላችሁ። ላይክ ምን ላይ ሪያክት እንደምናደርግ ብንነግሩን ማለት ለእናንተ ለህዝቦቻችን፣ ለኛ ለፋሚሊዎቻችን ስንል መስዋዕትነት እንከፍላለን አይደል? መስዋዕትነት እንከፍላለን። ነገር ግን አለ ለማንኛውም ከሚመቻችሁ እንመጣለን በሚቀጥለው ቪዲዮ። ቻው